ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ቤተሰቦች እና ዛሬ የምንሰራው ይሆናል። እንዲህ በጣም የሚጣፍጥ የሚረግበት ቀላል ሞክሩ። እንደምታዩት እዚህ ጋር እነዚህ ሎሚ ፍሬሽ ያደረኩበት ያው ደረቅ ስላለኝ ማለት ነው። አንድ ቲማቲምና አንድ ሙሉ ነጭ ሽንኩርት፣ ቃሪያ፣ አራት ፍሬ እና እናቃጥለውና አንድ ፍሬ ቀይ አድርጌበታለሁ። ከዛ እንደምታዩት የድንብላል ፍሬና ባህራት ከሙሉ የተቀላቀለበት እና ሚስማር ትንሽ እየጨመርበታለሁ። አንድ ላይ በደንብ ፊልም አለበት ስለስወርም አለበት። አንድ ላይ በደንብ መብሰል አለበት በደንብ ማለት ነው። እና እዚህ ጋር እያየሁት ነው ደርሷል ወይስ አልደረሰም የሚለውን ቼክ እያደረኩ ነው። እንደምታዩት ዶሮውን ወደ አድርጌ ሳየው ትንሽ ይቀረዋል። መጥሼ ከደንኩት ማለት ነው። እና ወዶች አሰራር በጣም መድን ነው። የሬስቶራንት ምግብን ያስንቃል። በጣም የሚገቡት ምግብ ይህን መሰራ ጋር በጣም የሚወደደ ምግብ እና እዚህ ጋር እንደምታዩት በነገራችን ላይ አጠራጠር አድርጌ ነው ማሳያችሁ። እዚህ ጋር ድንች ጠብሻለሁ። ድንች 4 ድንች ሰንጥቄ ቅመም አድርጌበት ትንሽ ባህራትና ፍልፍል አስዋድ እና ትንሽ ኩርኩም አድርጌ እንትን ብያለሁ ማለት ነው። እና ሳህን ጨምሬበታለሁ ላይ ጭስ ማለት ነው። ትንሽ ዘይት አድርጌ አንድ እንትን ከሰል እንትን ብዬ ማለት ነው። እዚህ ጋር እንደምታዩት እጅግ በአማረ ሁኔታ ይህን የመሰለ መንዴ ሰርቻለሁ። ባጭሩ ነው የገለጽኩላችሁ ማለት ነው። ማለት ቆረጥ አድርጌ ነው። ቪዲዮ ሲራዝም ትንሽ ይደብራል እና አጠራጠር አድርጌላችሁ ቀረጽኩላችሁ። ትወዱታላችሁ። ሞክሩት በየቤታችሁ። ኮሜንት ላይ አስተያየታችሁን አስቀምጡልኝ። እንደምታዩት በጣም ያማረ ድንች አድርጌበታለሁ። ድንች ስለሚወዱ ሰዎች ድንች ሁሉ ጊዜ ይጠቀማሉ ማለት ነው። ለማንኛውም ምግብ በደንብ የጠበስኩት ድንች እና ይኸው እንደምታዩት እጅግ በጣም ያማረና በጣም የሚጣፍጥ የገበታ ቅቤና ዘይት የተጠቀሙ ትወዱታላችሁ። ሞክሩ። ቻው፣ እወዳችኋለሁ።